ስልካችሁ ባትሪ ቶሎ እያለቀ የሚያስቸግራችሁ ከሆነ ስልካችሁ የሚሞቅ ከሆነ ምን ማድረግ እንዳለባችሁ አንድ በአንድ በግልጽ በቪዲዮ አሳያችኋለሁ ማለት ነው። ሰላም እንደምን አላችሁ የተወደዳችሁና የተከበራችሁ የዩቲዩብ ቤተሰቦቼ። እንደሚታወቀው በቲክቶክ ከ50,000 በላይ ፎሎወር አለኝ። አሁን ደግሞ በዩቲዩብ መጥቻለሁ። ከዚህም በፊት በዩቲዩብ የተለያዩ ቪዲዮዎች ስሰራ ቆይቻለሁ ማለት ነው። አጋጣሚ በስራ ጉዳይ መሀል ላይ ጠፋ ብዬ ነበር። አሁን ግን ተመልሻለሁ። ከዚህ በፊት እንደሚታወቀው ስለ ስልክ ዋጋና መረጃ በመስጠት የምታወቅ ሰው ነኝ። ስለ ስልክ ስፔሲፊኬሽን በመስጠት የምታወቅ ሰው ነኝ። አሁን ደግሞ ከዛ በተጨማሪ ከስፔሲፊኬሽኑ እንዲሁም ስለ ስልክ ዋጋ ምናምን ከመናገር በተጨማሪ ስልኮት ውስጥ ላይ ያሉትን ሴቲንጎች ስለ ስልክ ሶፍትዌር ይዤ ተመልሻለሁ ማለት ነው። ሶ ዛሬ የምነግራችሁ ስልካችሁ ባትሪ ቶሎ እያለቀ የሚያስቸግራችሁ ከሆነ ስልካችሁ የሚሞቅ ከሆነ ምን ማድረግ እንዳለባችሁ አንድ በአንድ በግልጽ በቪዲዮ አሳያችኋለሁ ማለት ነው። እንዳይረሳ የስልካችሁ ባትሪ ቶሎ እያለቀ የሚያስቸግራችሁ እንዲሁም ስልክ ያለቀ ባትሪ ተማረርኩ ለምትሉ ሰዎች ፍቱህ የሆነ መፍትሄ ይዤላችሁ መጥቻለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንዲሁም ይህንን ቻናል ሰብስክራይብ እንዲሁም ይህንን ቪዲዮ ላይክ፣ ሼር በማድረግ አጋርነቱን 5 የተለያዩ መፍትሄዎች ይዤላችሁ መጥቻለሁ። ከዛ በፊት ግን በድጋሚ ሰብስክራይብ እና ሼር እንዲሁም ለወዳጅ ዘመዶ ይህንን ቪዲዮ ሼር በማድረግ እስከ ሙሉ ቪዲዮ ድረስ አብረውን ይቆዩ። ምርጥና ወሳኝ ነገሮች በዚህ ቪዲዮ ያውቃሉ ማለት ነው። ሶ ይመቻችሁ። መልካም ቆይታ። ወይል እንግዲህ ለማንኛውም ዌልካም ብያለሁ። በድጋሚ ሰብስክራይብ እና ላይክ ማድረጉን አይዘንጉ። እንግዲህ አሁን በመቀጠል የምናደርገው መጀመሪያ የስልካችን ሴቲንግ ላይ ነው የምንገባው። የስልካችሁ ሴቲንግ ላይ ከገባችሁ በኋላ የሚቀጥለው ደግሞ ኮኔክሽን ያለውን እንደምታዩት እሱን ትነካላችሁ ማለት ነው። እንዲሁም በመቀጠል ሞር ኮኔክሽን ሴቲንግ የሚለው ላይ ትገባላችሁ። ከመጀመሪያው ጋር እንደምታዩት ኒርባይ ዲቫይስ ስካኒንግ የሚላለ እሱን ወደ ኦፍ ትቀይሩታላችሁ ማለት ነው። እሱን ኦፍ ታደርጉታላችሁ። ከዛው በታች ጋር ደግሞ ፕሪንቲንግ የሚላለ ፕሪንቲንግ የሚለውን ትነኩና እሱንም ደግሞ ኦፍ ታደርጉታላችሁ ማለት ነው። ከዛ በመቀጠል ከዚህ ጋር እንወጣና የሚቀጥለው ስቴፕ የሚሆነው ምንድነው? ሎኬሽን ስልካችሁ አሁንም በመቀጠል ሴቲንግ ላይ ትገቡና ሎኬሽን የሚለውን ትነኩታላችሁ ማለት ነው። ከዛ ሎኬሽን ከነካችሁት ሎኬሽን ሰርቪስ የሚላለ እሱን ሎኬሽን ሰርቪስ የሚለውን ይነኩታል ማለት ነው። ከዛ ሎኬሽን ሰርቪስ እና ብሉቱዝ ስካኒንግ የሚላለ ብሉቱዝ ስካኒንግን ኦፍ ታረጉታላችሁ ማለት ነው። ምክንያቱም እነዚህ ኦን ከሆኑ ዝም ብሎ አንደኛ ዋይፋይ ሰርች እያደረገ ያኛው ብሉቱዝ ሰርች እያደረገ ሲሆን በዛ ሰዓት የባትሪ ፓወራችሁ በጣም እየተጠቀመ ይመጣል ማለት ነው። ከዛ በመቀጠል በሶስተኛ ደረጃ የምናገኘው አንወጣም። አሁንም እዚሁ ሴቲንግ ላይ እንዳላችሁ ጉግል የሚለጋላችሁ ማለት ነው። ጉግል ሰርቪስ የሚላለ ከዛው ጋር ጉግል እንደምታዩት ጉግል ሰርቪስ የሚለውን ትነኩና ስትገቡ ሪኮመንድድ ኤንድ ከጎን ደግሞ ኦል ሰርቪስ የሚላለ ከዛ እናንተ ኦል ሰርቪስ የሚለውን ትነኩታላችሁ። ከዛ በመቀጠል የተለያዩ የሚመጡላችሁ ሴቲንጎች አሉ። ከዛ በአራተኛ ደረጃ የምናገኘው ዲቫይስ የሚለውን እዚህ ጋር እንደምትመለከቱት ዲቫይስ የሚለውን ትነኩታላችሁ ማለት ነው። ከዛ በመቀጠል ከስካን ፎር ኒርባይ ሰርች የሚለው ከእናንተ ጋር ኦን ነው የሚሆነው። እሱን ኦፍ ታደርጉታላችሁ ማለት ነው። አሁንም ከዚሁ ጋር ሳንወጣ እንዳለን ባክ ትሉና እዚሁ ጋር ፕራይቬሲ ኤንድ ሴኩሪቲ ከሚለው ከዚሁ ከጉግል ጋር አድስ የሚላለ እሱን ይሄ አድስ የሚለውን ትነኩና ከዛ ወደ ላይ ስታደርጉ አድ ፕራይቬሲ የሚላለ እሱን አድ ፕራይቬሲ የሚለውን ትነኩና ከዛ በኋላ 3 የተለያዩ ሴቲንጎች አሉ። አድ ቶፒክስ የሚላለ እሱን ከኦን ወደ ኦፍ ታደርጉታላችሁ። እንዲሁም በመቀጠል አፕ ሰጀስትድ አድስ የሚለውን እሱንም ኦፍ ካደረጉ በኋላ እንደሚመለከቱት ከዛ በመቀጠል ደግሞ አድ ሜዠርመንት የሚለውን እሱንም ኦፍ እናደርገዋለን ማለት ነው። ይሄ በጣም ወሳኝ ስልክ ምክንያቱም አሁን አንዳንድ ጊዜ ዩቲዩብ ምናምን ቲክቶክ ምናምን ስትጠቀሙ የማትፈልጉት ማስታወቂያ ምናምን ስለሚመጣ ያ ይቀራል ማለት ነው። አሁን በዛ የተነሳ ባትሪ በጣም ስለሚበላ ያንን ቢያንስ ያንን መቆጠብ እንችላለን ማለት ነው። ከዛ በመቀጠል አራተኛው ባትሪ ፕሮቴክሽን ነው። ባትሪ ፕሮቴክሽን አብዛኞቻችን አናውቀውም። ምክንያቱም ከፈለግን ማታ ቻርጅ ሰክተን እናድራለን
ከፈለግን እንደዚሁ 10 መንቀል መሰካት እሱም ራሱ የባትሪ ላይፍ ታይማችንን በጣም የሚገድል ነገር ነው። ምንድነው ቻርጅ ማድረግ ያለብን ነገር ሴቲንግ ላይ ባትሪ ፕሮቴክሽን ብለን ሰርች እናደርጋለን ማለት ነው። ባትሪ ፕሮቴክሽን እንደምትመለከቱት ሰርች እያደረኩት ነው። ባትሪ ፕሮቴክሽን ላይ ሰርች ካደረግን በኋላ መጥቶልኛል እንደምትመለከቱት። እሱን ስንነካው 3 አይነት የተለያዩ ሴቲንጎች አሉ። የመጀመሪያው ቤዚክ ነው፣ የቀጣዩ አዳፕቲቭ፣ ሶስተኛው ደግሞ ማክሲመም ነው። ይሄ ቤዚክ ማለት እስከ 100% ድረስ ላይክ ከዚህ ጋር እንደምታነቡት ወይም ቻርጅ እና ምን የሚለውን እንደምታነቡት ላይክ አደረግን። አሁን ቻርጅ ሰከታችሁ ስታድሩ 100% ካለ በኋላ ቻርጅ ማድረግ ያቆምና 95% ሲሆን መልሶ ይቀጥላል ነው። አዳፕቲቭም ደግሞ እስከ 80% ድረስ ቻርጅ ካደረገ በኋላ ያቆማል ነው። ከነዚህ ግን ለኛ በጣም ተስማሚ የሚሆን የቻርጅ አይነት ማክሲመም የሚለው ከታች እንደምትመለከቱት እሱ ከ90% ላይ ሲቆም ከ80 እስከ 95 ባለው ድረስ ሴቲንጉን እንደምትመለከቱት እዚህ ጋር እሱን አድርገው ከፈለጉ 85 ከፈለጋችሁ 90 ከፈለጋችሁ 95 አድርጋችሁ ማክሲመም ማድረግ ይቻላል ማለት ነው። ይሄ ለምንድን ነው የሚጠቅመው? ስልክ ብዙ ጊዜ ከ20% ማውረድ የለበትም፣ ከ90% ደግሞ ማለፍ የለበትም። ምክንያቱም ከዛ ካለፈም ከወረደም የባትሪያችን ፓወር እየደከመ ስለሚመጣ ያንን ነገር ለመከላከል ነው። ብዙ ጊዜ ደግሞ አንድ የምነግራችሁ ነገር ስልካችሁን አዳር ቻርጅ እያደረጋችሁ የምትገኙ ሰዎች ብዙም አይመከርም። ይሄ ሴቲንግ ግን ካላችሁ ያንን ነገር ማስተካከል ትችላላችሁ ማለት ነው። አምስተኛና የመጨረሻው ደግሞ እሱን ከመናገሬ በፊት በድጋሚ ይህንን ቻናል ሰብስክራይብ እንዲሁም ይህንን ቪዲዮ ከተመቻችሁ ላይክ እንዲሁም ሼር ማድረጎትን አይርሱ። ምክንያቱም ለኔ ትብብር ስለሆነ ሰብስክራይብ እያደረጋችሁ አምስተኛውንና እንዲሁም አንድ ቲፕ ጨምርላችኋለሁ ማለት ነው። ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሼር ኮፒ ሊንክ እያደረጋችሁ። አምስተኛውና የመጨረሻው ባትሪ ሊሚት ባክግራውንድ ፕሮሰስ ነው። እሱን ባትሪ ሚል ሴቲንግ ላይ እዚሁ ላይ ትፈልጉና ዲቫይስ ኬር ላይ ትገባላችሁ። ከዛ ዲቫይስ ኬር ላይ ከገባችሁ በኋላ ከላይ እንደ ባትሪ የሚል አለ። ከዛ ባትሪ የሚለውን ትነኩታላችሁ። አንደኛው ምንድነው ፓወር ሴቪንግ ሞድ ላይ ማድረግ ላይክ ለምሳሌ 30% ምናምን ከቀራችሁ በኋላ ባትሪያችሁን ፓወር ሴቪንግ ማድረግ። በመቀጠል ግን ከዛ በፊት የሚቀርበው ነገር ምንድነው ባክግራውንድ ዩዜጅ ሊሚት የሚል አለ። እሱ ላይ ተገቡና እዚህ ጋር አሁን ለምሳሌ የማትጠቀሙበት አፕሊኬሽኖች ካሉ እንደምትመለከቱት ከዚህ ጋር ገብታችሁ የፕላስ ምልክቷን ነክታችሁ አፕሊኬሽኖችን ማስገባት ማለት ነው። እንዲሁም እዚሁ የዲፕ ስሊፕ የሚል አለ። እነሱንም ማስገባታችሁ ላይክ እናንተ መጠቀም ካልፈለጋችሁ በስተቀር ስልካችሁ ላይ ባክግራውንድ ላይ ራን እንዳይደረግ። ምክንያቱም አሁን እንደዛ ካላረጋችሁ ስልካችሁ በራሱ ባክግራውንድ ላይ ራን ስለሚያደርጋቸው ያ ማለት የባትሪ እንትናችሁ እየደከመ ነው የሚሄደው ማለት ነው። ባክግራውንድ ላይ እዚህ ጋር ገብታችሁ የማትፈልጉትን አፕሊኬሽን ማስቀመጥ ማለት ነው። እንዲሁም መጨረሻ ላይ አንድ የምነግራችሁ ደግሞ ቲፕ ብዙ ጊዜ አብዛኛው ሰው የሚሸወድባት ነገር ከዚህ ጋር እንደምታዩት የብራይትነሱ ምልክት ጋር አዳፕቲቭ ብራይትነስ ከሆነ ስልካችሁ በራሱ ነው የሚጨምረው፣ በራሱ ነው የሚቀንሰው። ላይ ፀሐይ ላይ ስትሆን ይጨምራል፣ ፀሐይ ላይ ስትሆን ይቀንሳል ማለት ነው። ይሄም ለራሱ አንድ ብራይትነሱ በጨመረና በቀነሰ ቁጥር ኃይለኛ የሆነ ባትሪያችሁን የመጨረስ ፕሮባቢሊቲ አለው። ስለዚህ አዳፕቲቭ ብራይትነስ ከሚሆን ይልቅ እናንተ ኦፍ ታደርጉትና እንደምታዩት ኦፍ ካደረጋችሁት በኋላ ከፈለጋችሁ እየጨመራችሁ ከፈለጋችሁ እየቀነሳችሁ መጠቀም ትችላላችሁ ማለት ነው። ለማንኛውም ቤተሰቦቼ አመሰግናለሁ። ይህ ቻናል ልጅ መድር ቴክ ቻናል ነው። ከተመቻችሁ ይህንን ቪዲዮ ላይክ እንዲሁም ይህንን ቻናል ሰብስክራይብ እንዲሁም ሼር ለወዳጅ ዘመዶ ሼር ያርጉልኝ። እንዲሁም በመቀጠል ቀጣይ ላይ እንዲሰራላችሁ የምትፈልጉት ስልካችሁ ላይ የሚያስቸግራችሁ ነገር ካለ ስለዚህ ስራለን ብላችሁ ኮሜንት አስቀምጡልኝ። እንዲሁም ለዩቲዩብ አዲስ እንደመሆኔ መጠን ኮሜንት አስተያየት ካላችሁ ከታች ጋር እየጻፉልኝ። ሰብስክራይብ እና ላይክ እንዳይረሳ። መልካም ቀን ይመቻችሁ። ከዚህ በኋላ የባትሪ ችግር አይኖርባችሁም። ባትሪ ያለቀ ተቸገርኩ ምናምን የሚል ነገር አይኖርም። ይመቻችሁ። መልካም ቀን ብያለሁ። ሰላም ዋሉ። Introducing iPhone 13 Pro. It's ready for